ምንድን ነው ያለው? እውነተኛ መብልንና እውነተኛ የጽድቅ መብልንና እውነተኛ የጽድቅ መጠጥን ወልደሽልናልና ብለን ነው እኛ እመቤታችን የምንወዳት። ያዕቆብ ዘስሩግ የተባለ የቤተክርስቲያናችን ሊቅ አንድ የታወቀ ሰዓሊ ፀሐይን ሊስላት ይችላል፣ ነገር ግን ሙቀቷንና ብርሃኗን መሳል አይችልም። እኛም ስለ እመቤታችን ስለ ቅድስት ድንግል ማርያም እንደው እንዲሁ ላይ የምናውቀው እንናገራለን እንጂ ሙሉ ክብሯን ሙሉ የተሰጠ ጸጋዋን ዓለምን የማዳኗን ምስጢር መድኃኒትነቷን ታላቅነቷን መግለጽ መናገር አንችልም። እወቁት እስኪ እውነት ለመናገር የግንቦት ልደታን የምናከብረው እኮ መጽሐፍ ስለሚያዘን ነው እንጂ መናፍቃን እንደሚሉት ባዕድ አምልኮ ነው፣ እንደው ለምዶባቸው ነው፣ ሁለተኛ አምላክ ስለሚፈልጉ ነው እንደሚሉት። ለመሆኑ የእመቤታችን የቅድስት ድንግል ማርያም ልደት ለምንድን ነው የሚናገሩት? እውነት እንደ አባቶች እኮ ሊቅ ናቸው። ሰርግ ላይ የአብርሃምና የሳራን ጋብቻ የባረከ አምላክ የእናንተንም ጋብቻ ይባርክላችሁ ነው። እንደው የኢያቄምና የሐና ሰርግ ያድርግላችሁ የሚል ምርቃት ሰምታችሁ ታውቃላችሁ? ለምን? እሷን መውለድ የሚቻለው የለም። የአብርሃምና የሳራ ጋብቻ ይሆንላችሁ ተብለው የሚመረቁት እንደ ቅዱስ ተክለ ሃይማኖት አይነት፣ እንደ አቡነ ገብረ መንፈስ ቅዱስ አይነት፣ እንደ ቂርቆስ አይነት ጻድቃንን ሰማዕታትን ሊወልዱ ይችላሉ። አምላክን መውለድ ግን የሚቻላቸው ይሁን። እመቤታችን ቅድስት ድንግል ማርያምን የሆነች በሐልዮ በነቢብ በገቢር ንጽሕት የሆነች ታላቅ እናት መውለድ አይችሉም። ስለዚህ የሐናና የኢያቄም ጋብቻ እንደው ሲመስል የሐናና የኢያቄም ጋብቻ ያድርግላችሁ ብለው ማስተማር አላስነቅም። ስለዚህ ለምንድን ነው የምናከብረው? መጽሐፍ ቅዱሳዊ ነው። ሪሊ ይሄ ባዕድ አምልኮ ነው። እንደ ኦርቶዶክስ ቤተክርስቲያን ባዕድ አምልኮን የተዋጋለ ለንጉሥ ናቡከደነፆር ምስል አንሰግድም ብለው በእሳት የተጣሉትን 3 ደቂቅን ከእኛ ቤተክርስቲያን በላይ የሚዘክራቸዋል። በአናብስት ጉድጓድ ውስጥ ተጥሎ መከራ ስቃይ እንዲቀበል የታዘዘውን ዳንኤልን ከኦርቶዶክስ ቤተክርስቲያን በላይ የሚዘክራሉ። አማን መነኑ ሰማዕት ጣዕማ ለዘላለም ወካው ደግሞ እግዚአብሔር ወታከሱ ሞተ መሪያ ሰማዕታት የዝችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትን ወራራ ሞትን ቀመሱ የተባሉት ሰማዕታት ለባዕድ አምልኮ አንገዛም አንበረከክም ማለታቸውን ከኛ ቤተክርስቲያን በላይ የሚዘክሩ መልሱላቸው። መጽሐፍ ቅዱስስ ቢሆን በትንቢተ አሞጽ ምዕራፍ 6 ቁጥር 6 ላይ በፋጋ የጣፈጠ ወይን እየጠጣችሁ ያማረ ሽቱ እየተቀባችሁ ነገር ግን ለዮሴፍ የማታዝኑ ወዮላችሁ ይላል። እንግዲህ ዮሴፍ ከሞተ ረዥም ጊዜው ነው፣ ግን ሙት ዓመቱን እያሰባችሁ የማታዝኑ ክርስቲያን ተብላችሁ አትቆጠሩ ወዮላችሁ እያለ ትእዛዝ የሚያስተላልፈው ትንቢት የሚያናግረው እግዚአብሔር ነው። የዮሴፍን ሙት ዓመት ባለመዘከራቸው በሐዘን ሙት ዓመቱን ባለማክበራቸው በዛ ዘመን የነበሩ ሰዎች ከተወቀሱ የእመቤታችን የቅድስት ድንግል ማርያምን በዓለ ልደት አለማክበር እንዴት ይቻላል? በዓለ ልደቷን አይደለም ዕለተ ዕረፍቷን እናከብራለን። መጽሐፍ ቅዱስ ስለሚያዝ በመዝሙረ ዳዊት መዝሙር 112 ቁጥር 6 ላይ የጻድቅ መታሰቢያው ለበረከት ለዘላለም ነው። ዘላለም በቃ የጻድቅ መታሰቢያው ለዘላለም ነው። ዝክረ ጻድቅ ለዓለም ይሄዱ በቃ አለቀ። ለዘላለም ማሰብ አለብን የእመቤታችን የቅድስት ድንግል ማርያም ልደት። ይህም መጽሐፍ የሚያዝ የመጨረሻ በመጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ የማኑሄንና የሚስቱን ታሪክ እናገኛለን። መካን ናቸው እነዚህ ሰዎች፣ ልጅ የላቸውም። የእግዚአብሔር መልአክ ለማኑሄ ሚስት ተገለጠና እነሆ ወንድ ልጅ በዚህ ዓመት ትታቀፊያለሽ አላት። ወንድ ልጅ ወለደች። ባሏ ማኑሄ ሰማ፣ ጠጋ አለና መልአኩን ምን አለው? በእውነቱ የነገርከን ነገር ደርሶልን እንዘክርህ ዘንድ ስምህ ማን ይባላል?
ለምን? በዓሉን ለማክበር ነው። ቅዱስ ሚካኤል ከሆነ ሚካኤልን ለመዘከር፣ ቅዱስ ገብርኤል ከሆነ ገብርኤልን ለመዘከር። ይሄን የመሰለ ነገር ግን መጽሐፉን ባለማወቃችን ብቻ ብዙ ግፍ እያደረግን ቅድም ታላላቅ ወንድሞቻችን መክረውናል። እውነት በጣም የሚኖሩበት ነው የነበሩ የሚኖሩበትን ነገር ነው የነበሩ እና እናንተ በግቢ ጉባኤ ስትኖሩ እኛ ስብሰባ ሁሉ ወክ እያደረግን ስብሰባ የኤማሁስ መንገደኞችን አስቧቸው። የኤማሁስ መንገደኞች በመንገዳቸው ነገረ ክርስቶስን እያነሱ መከራውን፣ ስቅለቱን፣ በአይሁድ እጅ የተላለፈበትን ውሳኔ፣ በአይሁድ እጅ የደረሰበትን በደል በቀል እያወሩ የተነጋገሩ ሲሄዱ በመካከላቸው ማን ተገኘ? ዝም ብሎ አይገኝም። ወሬያችን ይወስነዋል። ክርስቶስ በመካከላችን እንዲገኝ የምንነጋገረው ነገር ይወስነዋል። እንዲህ እየተወለጋችሁ ስትሄዱ የምታወሩት ስለምንድን ነው ብሎ ጠይቃቸው። አንተ ለኢየሩሳሌም እንግዳዋ ነህን? አልሰማህምን? በዚህ 3 ቀን የሆነውን በእግዚአብሔርና በሰው ፊት በቃልና በተግባር ንጹሕ ስለነበረው ስለናዝራዊ ኢየሱስ አልሰማህምን ብሎ ይሄን እኛ እንድናከብር ያስፈልጋል። ተመልከቱ፣ ክርስቶስን የገለጡበት መንገድ በእግዚአብሔርና በሕዝቡ ፊት በቃልና በስራ ንጹሕ የሆነ ብለው ነው የገለጹት። እኛ ምናልባት እከሌ ጥሩ ዘማሪ ነው፣ እከሌ ጥሩ አገልጋይ ነው ተብለን በሕዝቡ ፊት ብንሞገስ በእግዚአብሔር ፊት ግን ሕይወታችን ባዶ ነው። በቃል የምናነበንበውን እኔ አሁን የማነበንበውን ነገር በሕይወት የማልኖረው ከሆነ አሁንም ቃሉ ራሱ ይፈርዳል። ስለዚህ ምን አሉት እነዛ የኤማሁስ መንገደኞች? በእግዚአብሔርና በሕዝቡ ፊት በቃልና በስራ ብርቱ ስለነበረው ነብይ ያልሰማህምን ያሉት። ስለዚህ እናንተም በግቢ ጉባኤ ውስጥ ሁልጊዜ ስትሄዱ ነገረ ክርስቶስ ናቸው። ሁልጊዜ ስትሄዱ ግቢ ጉባኤ ውስጥ ምን እቅዶችን ማከናወን አለብን ስለሚለው ነገር አለ። ያኔ ክርስቶስ ይገለጥላችኋል። ያኔ ክርስቶስ በመካከላችሁ ይሆናል። ክርስቶስ በመካከላችሁ ከሆነ ደግሞ እንደ ኤማሁስ መንገደኞች ዓይናችሁ ይገለጣል። ክርስቶስ በመካከላቸው በመሆኑ እኮ የኤማሁስ መንገደኞች 3 ጥቅም አግኝተዋል በትንሹ። አንደኛ አብሯቸው ሄደ፣ ሁለተኛ ዓይናቸው ተገለጠ፣ ሶስተኛ ወደ ኢየሩሳሌም በምክንያት እንዲመለሱ ተደረገ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትመልሱ ኃይለ ማርያም የሚል ተስፋ ስለነበረ የዛ ተስፋ ተካፋዮች እንዲሆኑ ሜዳ ላይ እንዳይቀሩ በማሰብ ክርስቶስ እንዲመለሱ አደረገ። ክርስቶስ እኮ አይተወን ለሶስተኛ ጊዜ በጥብርያዶስ ባህር ለደቀ መዛሙርቱ በተገለጠበት ሰዓት እነ ጴጥሮስ እኮ ተስፋ ቆርጠው ከ3 ዓመት በፊት ወደ ተዉት አሳ ወደ ማጥመድ ስራ ነበር ያሉት። ተስፋ እንዳይቆርጡ ግን ክርስቶስ ምን አለ? አሁን በመካከላቸው ተገኘ እና ሁልጊዜ መንገዳችንን ለእግዚአብሔር መስጠት። ብዙ መከራ አለ። ቅድም ወንድሜ ዶክተር እንዳለም ሲል ነበር ከአሳ አንበሪ ሆድ ውስጥ ሆኖ ከመጸለይ መከራ የለም። ከአናብስት ጉድጓድ ውስጥ ተጥሎ ከመጸለይ በላይ መከራ የለም። ታልፉታለን። ምንም የማይታለፍ ነገር የለም። ደግሞ እግዚአብሔር ይመስገን አንዳንድ እኛ የማናውቃቸው እግዚአብሔር ያዘጋጃቸው ሁሉን ነገር እያዩ እንዳላዩ፣ ሁሉን ነገር እየሰሙ እንዳይሰሙ፣ እንዳልሰሙ የሚያልፉ እኮ ብዙ አለቆች አሏቸው። እኛ የማናውቃቸው እግዚአብሔር ነው። በእኛ ጊዜ በጣም እንደውም ከበድ ያለ ነገር ነበር። እውነት ለመናገር በጣም ከበድ ያለ ነበር። በዛው ልክ ጠንካራ ወንድሞችም ነበሩ። አሁን በሚኒስትር ደረጃ ያሉ ኢንሳን መሰረቱ አሉ። በምክትል ከንቲባ ማዕረግ ያሉ አሁን እንገናኛለን። እነ ዶክተር አብርሃም እኮ አሁን መከላከያ ሲመራ የነበረው በቅርብ ጊዜ የዚህ ግቢ ጉባኤ ፍሬ ነው። እዚህ ግቢ ጉባኤ ፍሬ ነው። ከኛ 1 ወይ 2 ስቴፕ ወደታች ይወርዳል። ግን እዚሁ ሲያገለግል የነበረ አሁን ስማቸውን የማልጠቅስላችሁ ብዙዎች አሉ። ፍሬውን የሚመገበው ምን ያለ ነው? የጠበቀ አስተማሪን የአባቶቻችን አምላክ ነው። ነገር ክብር ይስጥ።